ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን። ዛሬ ደግሞ እስቲ ለየት ባለ ነገር ይዘን መጥተናል ማለት ነው። ሁሉ ጊዜ እስቲ አንዳንዴም ወጣ ያለ ነገር እንስራ። ቤታችን ውስጥ አንዳንድ ኤሌክትሮኒክስ ነገሮች ሲበላሹብን ተበላሽቷል ብለን ከምንጥል ምን ጋር ነው ችግሩ ብለን ቀጥታ ወደ መፍትሄዎቹ ወይ ደግሞ አንዳንድ ነገሮች ሪፈር ማድረግ ብንጀምር አሪፍ ነው እላለሁ። ብዙዎቻችን የቤት ውስጥ ስቶቮች እንደዚህ ሲምፕል የሆኑ ስቶቮች ቦይለር ውሃ ማሞቂያዎች እንዲሁም ደግሞ የቡና መፍጫዎቻችን ሲበላሹ በቃ ይሄ ነገር ተበላሽቷል ብለን ዝም ብለን ወደ ጋርቤጅ መጣል የለብንም ማለት ነው። እና ዛሬ ምን መሰላችሁ እዚህ በአቅራባችን ያለ ሰው ነውና ቦይለር ተበላሸበት። ከዛ ብዙ ጊዜ ብትጠቀምበትም ኳሊቲ የሆነ እቃ ስለነበረ መጣል አልፈለገችም እና ይሄን ነገር ቆይ እስቲ ትይልኝ ጎበዝ ናት ብላ ወደኔ ይዛ መጣች ዶክተር። እና ጋይስ ምን መሰላችሁ ይቺን ቦይለር ብልሽቷ ምን እንደሆነ ቼክ አድርጌዋለሁ፣ እኔ አይቼዋለሁ። ሶኬት ላይ ተሰካው ምንም አይሰራም። ምንድነው እነዚህ ቦይለሮች በባህሪያቸው አንዳንድ ቦይለሮች ማለት ነው የራሳቸው ፊውዝ አላቸው እና ምንድነው የሚበላሹት ፊውዝ ነው እንጂ የሚቃጠለው እነዚህ እንትናቸው አይቃጠልም፣ ምንም አይሆንም ማለት ነው። ብልሽት ሊኖር ይችላል በኃይል ብዛት ምናምን፣ ግን ምንድነው ወደ ውስጥ ከማሰራጨት ኤሌክትሮኒክሱን ውስጥ ያለውን ገመዶች ሽቦቹን ከመጉዳት ይልቅ የት ይጨርሰዋል? ይይዘዋል። ፓወር ሲመጣ እዚህ ጋር ያለ ፊውዝ ላይ ነው የሚጨርሰው ማለት ነው። ወደዚህ እንዲሄድ አይፈቅድለትም እዚህ ጋር ያለው ፊውዝ ማለት ነው። ምንድነው ማቃጠል ካለበት እንኳን የሚያቃጥለው ፊውዟን ነው ማለት ነው። እና አሁን ዛሬ እንግዲህ ምን እናደርጋለን? ቀጥታ ወደ ውስጥ ያለውን ነገር ምን እንደሆነ አብረን እናያለን ማለት ነው። ሌትስ ጎ። ካሜራማን ጠጋ አድርገህ ያሳይልኝ። እዚህ ጋር እንደምትታየው እዚህ በቀይ ምልክት ያለችው እዚህ ጋር ያለችው እንደምትታየው ታያችኋት። እቺ ቀይ ምልክቷ ውስጥ ላይ ያለችው ፊውዝ ነው ማለት ነው። እዚህ ጋር ያያችሁ ጽሁፉ ራሱ ፊውዝ ይላል። ጂቶባ ይላል። ጂቶባ ፊውዝ ነው የሚለውና እቺን ፊውዝ እናውጣታለን ማለት ነው። ከዛ እቺን ፊውዝ አውጥተን ሌላ ፊውዝ እንቀይራለን ማለት ነው። እቺ ፊውዝ እንዴት እንከፍታታለን እንላለን። ስራችሁ ባለው በቀላል ነገሮች እንከፍታችኋለን ማለት ነው። ወደ እንትኑ እንሄዳለን ማለት ነው። እስቲ በዚህ መፍቻ እንሞክራት። ከተከፈተ ትንሽ ይሰፋ ያለ ነው፣ ግን ኤኒዌይስ ቼክ እናድርገውና እዚች ጋር በዚህ ጋርና በዚህ ጋር ትንንሽዬ ቀዳዳዎች አሉ። በሁለቱም በኩል ፈልቅቀን መክፈት እንችላለን ማለት ነው። ከዛ ውስጥ ያለውን ፊውዝ እናወጣለን ማለት ነው። ጋይስ እዚህ ጋር እንደምትመለከቱት ነው የጠቃለው። እዚህ አያችሁት? እቺ የምታዩት የፊውዝ ቦታ ናት ማለት ነው። እስኪ ኦኬ፣ እቺ ፍላት ስክሯችን ትንሽ ሰፋ ብላለች እና ከፍላት ስክሯችን ይልቅ እዚህ ጋር መቀስ አለኝ እና በዚች መቀስ እከፍታታለሁ ማለት ነው። ሰፋ ስላለ እቺን ትንሽ በሁለቱ ወፈር ይላል። እቺን አንዷን እንደዚህ ከፈት አድርገን በዚች በአንዷ በኩል ማለት ነው እቺን እንከፍታታለን ማለት ነው። ጋይስ እቺን እንደምታዩት እስቲ ሶ ሲምፕል፣ በጣም ቀላል የሆነ ነገር ነው። ይሄው ጋይስ አያችሁት? እቺን እንደዚህ ከፍተን ምን እናደርጋለን? እቺን ውስጥ ያለችውን ፊውዝ እናውጣለን ማለት ነው። በቀላል ሲስተም እቺን ፊውዝ ከውስጥ አውጥተን ምን እናደርጋለን? ሌላ ተመሳሳይ ፊውዞችን እንጨምርባታለን ማለት ነው። ትንሽ አስቸጋሪ ይመስላል ለማውጣት ጋይስ። እስኪ እና ብዙ ጊዜ ምን እናደርጋለን? ቶሎ እቃዎችን ለመጣል አንቸኩል ማለት ነው። ተበላሽቷል ብለንም ለመወሰን አንቸኩል ማለት ነው። ይሄው እንደምታዩት ፊውዛችንን በዚህ መልኩ እንደዚህ አወጣ ነው ማለት ነው። አያችሁት ጋይስ? ውስጡ ራሱ ምንም ነገር እንትን የለውም፣ እንደምታዩት ነው ውስጡ ማለት ነው። ምንድነው እቺ ፊውዝ ጥቅሟ ምንድነው? ፓወር በጣም ኦቨር ጨምሮ ሲመጣ ወደዚህ ወደ ኬብሉ ከመሄድ ይልቅ እዚሁ ጋር ይጨርሰዋል ማለት ነው። ይሄን ይጨርስና ምንድነው ፓወራችንን ወደዚህ እንዳይሄድ ያደርገዋል ማለት ነው። እቺ ፊውዝ ናት የተቃጠለችው ማለት ነው። ምን እናደርጋለን? ይሄንን ፊውዝ ደግሞ የት እናገኛለን? እንደዚህ ሞባይል ቤቶች እንዲሁም ደግሞ አንዳንድ ኤሌክትሮኒክስ ቤቶች ላይ እቺን ፊውዝ እናገኛለን ማለት ነው። ይሄንን ፊውዝ ከዛን ገዝተን እናመጣና እዚህ ውስጥ በዚሁ በተመሳሳይ እቺን ይዘን መሄድ ግን አንዳንዴ ጥሩ ነው። ምክንያቱም አንዳንድ ፊውዞች
የተለያየ ሳይዝ አላቸው ከወደ ምናምን ስላላቸው እቺን ይዘን ሄደን እንትን ላይ እንደዚህ ሞባይል ቤቶች ወር ጠገና ቤቶች ላይ ወስደን እንገዛለን ማለት ነው። ዋጋውንም ደግሞ አብረን እናያለን ማለት ነው። ኤኒዌይስ አመሰግናለሁ። ከዛ ስገጥም ደግሞ ገዝቼ ስመጣ እቺን ፊውዝ ገጥሜ አሳያችኋለሁ ማለት ነው። እስከዛው ጉድባይ ቻው። አመሰግናለሁ።